እውነት ግን አንተ የሰራሃቸው? አዎ ምን ነው ስህተቶች በዙት እንዴ? እንደሱ ቢሆን ኖሮማ መች ተጋበዝ ነበር። በጣም አሪፍ ሞክራል። በዚህ ከቀጠልክ እኔንም ታስንቀኝ ነው ማለት እንዴ? ነው። በእንደዚህ ከሆነ እኮ አንቺ የትምህርት ቤታችን ስፔሻል ትባያለሽ፣ እኔ ደግሞ ዘመናዊ ልባል ነው ማለት ነው። ፍፄ አቤት። አንድ ጥያቄ ልጠይቅህ? ጠይቂኝ፣ ችግር የለውም። ጓደኛ የለህ? የለኝም። ለምን? ይኸውልሽ ቃል እስከ ዛሬ ድረስ በፍቅር ያሸነፈችን ሴት አግኝቼ አላውቅም ነበር። አሁን ግን በአንድ ሴት ተሸነፍኩ። በፍቅሯ ተማረኩ። ምን ልበልሽ፣ ሙሉ ለሙሉ ልቤን ሰጠኋት። ይኸውልሽ ይሄ ቀለበት ማለት ብቸኛ የእናቴ ማስታወሻ ቀለበት ነው። እኔም ደግሞ ለምወዳት ፍቅር ይሰጣታል። እሷም ፈቃደኛ ሆና ከተቀበለች የዘላለም የህይወት አጋሪ ትሆናለች ማለት ነው። ታውቂያለሽ፣ ይሄ ቀለበት ማለት ለኔ መቼም የማልሽረው መቼም የማልለውጠው ፍጹም ቃሌ ነው። ካልተቀበለችስ? ካልተቀበለችኝማ እሷ ለኔ ጨካኝ፣ አረመኔ፣ ውሸታም የፍቅር ሌባ አድርጌ አስባታለሁ። ደስ ሲል ምን ያህል እድለኛችሁ? እድለኛውስ እኔ ነኝ። ያው እሱንም ካገኘኋት